ሞሽን ስለ ፎርስ ስለ ኢነርጂ የሚያጠናልን የፊዚክስ ክፍል ሜካኒክስ ተብሎ ይጠራል። ሜካኒክስ ላይ ስናይ ሜካኒክስን በሁለት ከፍለን እናየዋለን። አንደኛው ክላሲካል ሜካኒክስ ነው፣ ሁለተኛው ኳንተም ሜካኒክስ ነው። ይሄኛው ግን ከእናንተ ሌቭል በላይ ስለሆነ ባጭሩ ሜካኒክስን በሁለት አይነት መንገድ ከፍለን እናየው። ሜካኒክስ የምንለው በሁለት ይከፈላል ቅድም እንዳልኳችሁ። ነገር ግን እሱን ሳይሆን ኮንሰርን እናደርገው እችኛይቱን ፓርት እናያለን። ከነማቲክስ እና ዳይናሚክስ ብለን እናያቸዋለን። ከነማቲክስ ምንድን ነው ብለን ስናይ ከነማቲክስ ማለት ሞሽን ማለት ነው። ሞሽን it's a part of mechanics that studies about motion without its cause. Okay? የአንድ ኦብጀክት ሞሽኑን ወይም ከኮዙ ውጭ ያለውን ስለ ፖዚሽን ሊሆን ይችላል፣ ስለ ቬሎሲቲ ሊሆን ይችላል፣ ስለ ስፒድ ሊሆን ይችላል፣ ስለ ዲስፕሌስመንት ሊሆን ይችላል። በአጠቃላይ የሜካኒካል ሞሽኑን ፓርት የምናጠናበት የሜካኒክስ ክፍል ምን ተብሎ ይጠራል? ኬኔማቲክስ ተብሎ ይጠራል። ኬኔማቲክስ ኮዙን ኮንሲደር አያደርግም፣ ፎርሱን ኮንሲደር አያደርግም ማለት ነው። ሁለተኛው ክፍል ዳይናሚክስ ብለን የምናየው ነው። ዳይናሚክስ ስቴድ የሚያደርገው ምንድነው? ሞሽን ኤንድ ኢፌክት ኦፍ ፎርስ። ኢፌክት ኦፍ ፎርስ። ስለዚህ የአንድን ፎርስ ኢፌክት ምንድን ነው ወይም ሞሽኑና ፎርሱን ነው ሪሌት አድርገን የምናየው በዳይናሚክስ ውስጥ ማለት ነው። ስለዚህ ይሄኛው ዳይናሚክስ ምን ያካታል ማለት ነው? ኮዙን ያካታል። ዳስ ኮዝ ናውን አስ ምን ተብሎ ይጠራል? ፎርስ ተብሎ ይጠራል ማለት ነው። ኮዙን ፎርስ ብለን እንወስደው እንችላለን። ስለዚህ ብዙ ጊዜ አሁን ይህንን ኮዝ እያልን ነው የምናስተምረው። ነገር ግን ኮዙ ሳይሆን ይሄ ምንድነው? ኢፌክት ነው። ፎርስ ኢፌክት ኦፍ ሞሽን ላይ ነው ትኩረት የሚኖረው ማለት ነው። ስለዚህ ዳይናሚክስ የሚለው ምን ነው ማለት ነው? የአንድን ሞሽንና ፎርስን ሪሌት አድርገን የምናጠናበት የሜካኒክስ ክፍል ዳይናሚክስ ተብሎ ይጠራል። ስፔሻሊ በዳይናሚክስ ላይ ምን ከሆነ የምናደርገው ፎርስን ነው የምናየው ማለት ነው። ፎርስን እናያለን። ፎርስ ኢዝ ዘ ኢፌክት what the effect of what motion what the effect of what force የፎርስን ኢፌክት እናያለን ማለት ነው በዳይናሚክስ ክፍል። ኦኬ ከዚህ መቀጠል እንግዲህ ሞሽን ምንድን ነው? ሞሽን ብለን ስታርትና ወይም ኒው ኮንሰፕት እንይ። what is motion? ሞሽን ማለት ምንድን ነው ልጆች? የተለያዩ አይነት ሞሽኖች አሉ። ሬክቲሊነር ሞሽን አለ፣ ሮቴሽናል ሞሽን አለ፣ ቫይብራቶሪ ሞሽን አለ። እነዚህ የተለያዩ አይነት ሞሽኖች አሉ። በዩኒቨርሳችን ላይ ያለው ማንኛውም አካል ሞሽን ላይ ነው። ነገር ግን ሞሽን ማለት ምንድን ነው ብለን ስናይ motion it is a continuous change of what position of an object with respect to a given reference frame at the time passes, right? ይሄ አንድ አካል ፖዚሽኑን ቼንጅ ሲያደርግ ወይም ከአንድ ፖዚሽን ወደ ሌላ ፖዚሽን ሲንቀሳቀስ ወይም ሞመንቱ ሲኖረው ወይም ፖዚሽኑን ቼንጅ ሲያደርግ ምን ብለን እንጠራዋለን? ሞሽን ላይ ነው ብለን እንጠራለን ማለት ነው። ስለዚህ ሞሽን የምንለው it is a continuous change of what? An object with respect to a given reference frame. አንድ ኦብጀክት ከሆነ ሪፈረንስ ፍሬም ላይ ተነስቶ ፖዚሽኑን ሲቀያየር ምን ላይ ነው ማለት ነው? ሞሽን ላይ ነው ማለት ነው። ስለዚህ ሞሽን የምንለው ምንድነው? it is a continuous change of what? position of what? an object ብለን እንጠራዋለን ማለት ነው። ፖዚሽኑ ቼንጅ የሚያደርገው ፊክስድ ፖይንት አለው። ፊክስድ ፖይንቱ ምን ተብሎ ይጠራል? ሪፈረንስ ፍሬም ተብሎ ይጠራል ማለት ነው። ስለዚህ አንድ ኦብጀክት ፖዚሽኑ ቼንጅ ሊያደርግ የሚችለው ከምን አንጻር ነው? ከሪፈረንስ ፍሬሙ አንጻር ነው ማለት ነው። ስለዚህ ፍሬም ኦፍ ሪፈረንስ ማለት the key concept of what motion. okay አንድ ሞሽን ሊለካ የሚችለው ከምን አንጻር ነው ማለት ነው? ከሪፈረንስ ፍሬሙ ላይ ነው ማለት ነው። ስለዚህ what is the reference frame? ሪፈረንስ ፍሬም ማለት ምን ማለት ነው ብለን ስናይ ሪፈረንስ ፍሬም ማለት a set of coordinates that measures the position of what? an object. አንድ ኦብጀክት ፖዚሽኑን ሜጀር የምናደርግበት ፊክስድ ፖይንት ኦሪጂን ሊሆን ይችላል ወይም የሆነ ፖይንት ሊሆን ይችላል። ያ ፖይንት ምን ተጥራል? ሪፈረንስ ፍሬም ተብሎ ይጠራል ማለት ነው። ሪፈረንስ ፍሬም ተብሎ ይጠራል። ለምሳሌ ሪፈረንስ ፍሬም የምንለው ከቤት ወደ ትምህርት ቤት ስንመጣ ፖዚሽናችሁን ቼንጅ ታደርጋላችሁ። አንድ ጊዜ ትፈጥናላችሁ፣ አንድ ጊዜ ቀስ ትላላችሁ፣ አንድ ጊዜ ትቆማላችሁ። ፖዚሽናችሁ ምን ያደርጋል? ቼንጅ ያደርጋል ማለት ነው። ቤታችሁ እንደምን ይሆናል ማለት ነው? እንደ ሪፈረንስ ፍሬም ይሆናል ማለት ነው። እንደ ሪፈረንስ ፍሬም ይሆናል። ስለዚህ ይህንን ፖይንት ወይም ይህንን ፊክስድ ፖይንት ፖዚሽናችንን ሜጀር የምናደርግበት ፖይንት ምን ተወጥራል? ሪፈረንስ ፍሬም ተብሎ ይጠራል ማለት ነው። ስለዚህ ከዚህ መነሳት ከሪፈረንስ ፍሬም አንጻር ሞሽን ምንጊዜ ምንድነው? ሪሌቲቭ ነው። ሞሽን ምንድነው? ሪሌቲቭ ነው። ምን ማለት ነው? ሞሽን ሁልጊዜ ምን አይደለም? ፊክስድ አብሶሉት አይደለም። ያ ማለት አንድ ጊዜ አንድ ኦብጀክት ሞሽን ላይ ከሆነ በሌላ ሪፈረንስ ፍሬም ላይ ደግሞ ምን ሊሆን ይችላል? ሬስት ላይ ሊሆን ይችላል። ለምሳሌ ልጆች እዚህ ጋር አንድ ጥሩ ኤግዛምፕል ልስጣችሁ። ለምሳሌ በመኪና እየሄድን እያለ ለምሳሌ
አንድ ሰው መሬት ላይ ሆኖ ቢመለከታችሁና ያው ሰው ደግሞ መኪና ውስጥ ነው የሚመለከታችሁ የተለያየ ኮንሰፕት ይኖረዋል። ለምሳሌ ባስ ላይ እየሄዳችሁ ያለ ባሱ በ100 ኪሎ ሜትር ፐር አወር ቢሄድ ባስ ላይ ያላችሁ ባስ ላይ ተሳፋሪዎቹ ጋር ወይም ከባሱ አንጻር ብታዩ የእናንተ ሞሽን ምንድነው? ሬስት ላይ ናችሁ ወይም ምንም አይነት እንቅስቃሴ የላችሁም። ያው ሰውዬ ግን መሬት ላይ ሆኖ ቢመለከታችሁ መኪናውም እናንተም እየተንቀሳቀሳችሁ ነው። ስለዚህ ምን ላይ ናችሁ ማለት ነው? ሞሽን ላይ ናችሁ ማለት ነው። እናንተው ከመኪናው አንጻር ስትታዩ ከመኪናው አንጻር ወይም ተሳፋሪው ጋር እዛው አንጻር ላይ ስትታዩ ሬስት ላይ ናችሁ። ያው ሰው ደግሞ መሬት ላይ ሆኖ ቢመለከታችሁ ደግሞ እናንተ ከመሬት አንጻር ምን ላይ ናችሁ ማለት ነው? ሞሽን ላይ ናችሁ ማለት ነው። ስለዚህ አንድ ሰው በኦብዘርቨሩ አማካኝነት ወይም በሪፈራንስ ፍሬሙ አማካኝነት ምን ላይ ሊሆን ይችላል? ሞሽን ላይ ሊሆን ይችላል ወይም ምን ሊሆን ይችላል? ሬስት ላይ ሊሆን ይችላል ማለት ነው። ያ ማለት ሞሽን always depends on what? reference frame. Because of this reference frame, one object can be what? At rest with respect to in that reference frame. And the other way, that object can be what? At motion in that reference frame. Okay? በአንድ ሪፈረንስ ፍሬም ላይ አንድ ጊዜ ሞሽን ላይ ሊሆን ይችላል ወይም ሬስት ላይ ሊሆን ይችላል ማለት ነው። ስለዚህ ሞሽን ምን ይሆናል ማለት ነው? ሪሌቲቭ ይሆናል ማለት ነው። ሪሌቲቭ ይሆናል ማለት ነው። እንደዚሁም በተጨማሪ አንድ ኤግዛምፕል ልንገራችሁ። ለምሳሌ መሬት ላይ ያለን እኛ ምንድነው? ሬስት ላይ ነው ያለነው። ነገር ግን አንድ ሰው ወይም ሌላ አካል ፀሐይ ላይ ሆኖ የሚመለከታችሁ እኛ ምን ላይ ነው ማለት ነው? ሞሽን ላይ ነው ማለት ነው። ስለዚህ ሪላቲቭ ዘ ግራውንድ ምን ላይ ነው ማለት ነው? ምንድነው ማለት ነው? ሬስት ላይ ነው ማለት ነው። ሪላቲቭ ዘ ሰን ከሆነ ደግሞ እኛ ምን ላይ ነው ማለት ነው? ሞሽን ላይ ነው ማለት ነው። ስለዚህ እኛ በሆነ ሪፈረንስ ፍሬም አንድ ጊዜ ሬስት ላይ ሆነናል። ነገር ግን ሌላ ሪፈረንስ ፍሬም ላይ ደግሞ ስንመጣ ምን ላይ ሆነናል? ሞሽን ላይ ሆነናል ማለት ነው። ስለዚህ ሞሽን ምን ይሆናል ማለት ነው? ምንጊዜም ሪሌቲቭ ይሆናል ማለት ነው። ሞሽን ሪሌቲቭ ይሆናል። ይሄ ማለት ምን ይሆናል ማለት ነው? አንድ ጊዜ ሬስት ሊሆን ይችላል፣ ሁለተኛ ሞሽን ላይ ሊሆን ይችላል። ኦብጀክቱ ሬስት ላይ ነው ስንል ምን ማለታችን ነው? ሬስት ላይ ማለት ፖዚሽኑ ምን አያደርግም? ቼንጅ አያደርግም ማለት ነው። ሬስት ላይ ከሆነ ኖ ቼንጅ ፖዚሽን፣ ፖዚሽናችን ቼንጅ ካላደረገ ምን የለም ማለት ነው? ሞሽን አይኖርም ማለት ነው። ስለዚህ ይህን ኦብጀክት ምንድነው ብለን እንጠራለን? ሬስት ላይ ነው ብለን እናየዋለን ማለት ነው። ሌላው እንደዚሁ አንድ ኦብጀክት ሞሽን ላይ ነው ስንል ፖዚሽኑ ምን ያደርጋል? ቼንጅ ያደርጋል። ኢፍ ዜር ኢዝ ኤ ቼንጅ ፖዚሽን ዜር ኢዝ ኤ ሞሽን። ኦኬ ሞሽን ይኖራል ማለት ነው። ፖዚሽኑ ግን ቼንጅ ካላደረገ ግን ምን የለም? ሞሽን ላይ አይደለም ማለት ነው። ስለዚህ ሞሽን አንድ ኦብጀክት ሬስት ላይ ሊሆን ይችላል ወይም ሞሽን ላይ ሊሆን ይችላል። ዲፔንድ ኦን ዋት ዘ ሪፈረንስ ፍሬም ላይ ዲፔንድ ስለሚሆን ማለት ነው። ኦኬ ልጆች፣ ከዚህ መቀጠል የመጀመሪያውን እንግዲህ የምናየው ተርም ምን አለን? ምንድነው? ፖዚሽን ነው። ፖዚሽን ዋት ኢዝ ፖዚሽን? ፖዚሽን ምን ማለት ነው? ፖዚሽን is a location of what an object with a given reference frame. አንድ ኦብጀክት ከሆነ ሪፈረንስ ፍሬም ያለበት ሎኬሽን ወይም ያለበት ፕሌስ ምን ተብሎ ይጠራል? ፖዚሽን ተብሎ ይጠራል ማለት ነው። ፖዚሽን ተብሎ ይጠራል። ስለዚህ ለምሳሌ አንድ ኦብጀክት እቺ ኦሪጂን ላይ ከሆነች ይሄ አንድ ሰው እንበል ለምሳሌ ከዚህ ጋር ቢቀመጥ የሰውዬ ፖዚሽን ሪላቲቭ ቱ ዲስ ኦሪጂን ላይ በወስደው ይሄን እንደ ሪላቲቭ ፖይንት እንደ ሪፈረንስ ፖይንት በወስደው ይሄ ሰውዬ ከዚህ ኦሪጂን ላይ ምን ያክል ላይ ተቀምጧል ማለት ነው? ኤክስ ኢኳል ቱ 1 ሜትር ቱ ዘ ራይት ተቀምጧል ማለት ነው። ስለዚህ ከዚህ ከኦሪጂኑ ወደዚህ በ1 ሜትር ላይ ተቀምጧል ማለት ነው። ይሄ ሰውዬ እዚህ ጋር ቢመጣ የሰውዬ ፖዚሽን ኤክስ ኢኳል ቱ ስንት ሆኗል ማለት ነው? 4 ሜትር ይሆናል ማለት ነው። 4 ሜትር። ስለዚህ አንድ ኦብጀክት ከሪፈረንስ ፍሬም ያለበት ሎኬሽን ምን ተብሎ ይጠራል ማለት ነው? ፖዚሽን ተብሎ ይጠራል ማለት ነው። ለምሳሌ አሁን ይሄ ሰውዬ እዚህ ጋር ቢቆም ከኦሪጂኑ ወይም ከሪፈረንስ ፍሬሙ በ1 ሜትር ርቀት በቀኝ በኩል ተቀምጧል ነው ያለው ብለን እናስቀምጣለን ማለት ነው። ይሄኛው እዚህ ጋር ያለው ይሄ ሰውዬ ከፖዚሽኑ ወይም ከኦሪጂኑ በ4 ሜትር ላይ ተቀምጧል ማለት ነው። ኦኬ ወደዚህ ብናመጣው ለምሳሌ እንደዚህ ኤክስቴንድ ላድርጋትና ሌላ ኦብጀክት እዚህ ጋር ኤክስ ኢኳል ቱ -5 ሜትር ባስቀምጥ ይሄ ሰው እዚህ ጋር ቢቆም ፖዚሽኑ ምንድነው? -5 ሜትር ነው። ስለዚህ በግራ በኩል ወይም ኢን ዘ ሌፍት ዳይሬክሽን ምናል ማለት ነው በ5 ሜትር ርቀት ላይ ተቀምጧል ማለት ነው። ስለዚህ ፖዚሽን ማለት ምንድነው? ኢትስ ዘ ሎኬሽን ኦፍ ዋት አን ኦብጀክት ዊዝ ሪስፔክት ቱ ሳም ሪፈረንስ ፍሬም ኦር ምናል ማለት ነው ሳም ኦሪጂን። ኦኬ ኦሪጂን ከኦሪጂን ላይ በሆነ ርቀት ያለበት ሎኬሽኑ ወይም ሜጀርመንት ሎኬሽናችን ምን ተብሎ ይጠራል? ፖዚሽን ተብሎ ይጠራል ማለት ነው። ኦኬ እንግዲህ ፖዚሽን ምን ሆን ይችላል? አንደኛ ኔጌቲቭ መሆን ይችላል፣ ሁለተኛ ፖዚቲቭ መሆን ይችላል ወይም ዜሮ መሆን ይችላል። ለምሳሌ ኔጌቲቭ እንዳልኳችሁ ሌፍት ሳይድ ኦፍ ዘ ኦሪጂን ከኦሪጂኑ በዚህ በኩል ካለ
ወይም below the origin ከሆነ ፖዚሽን ኔጌቲቭ መሆን ይችላል። ፖዚሽን ፖዚቲቭ መሆን ይችላል። እንዴት? right of the origin ወይም above the origin እዚህ ጋር ቢሆንም ቨርቲካሊ ቢሆንም ፖዚሽን አለው። ይሄ በዚህ ጋር ምንድነው የሚሆነው? ፖዚቲቭ ነው። ወደዚህ መጣ ምን ይሆናል ነው? ፖዚቲቭ ይሆናል ማለት። ስለዚህ ፖዚሽን ምን መሆን ይችላል? ፖዚቲቭ መሆን ይችላል። ፖዚሽን ኔጌቲቭ መሆን ይችላል ማለት ነው። በጣም ጥሩ። ኦኬ ከዚህ ቀጥለ ልጆች አሁን እንግዲህ ስለ ሞሽን ኢን ስትሬት ላይን ስናይ ብዙ አይነት ኮንሰፕቶች አሉ ወይም ብዙ አይነት ተርሞች ወይም ፓራሜትሮች አሉ። ለምሳሌ ስትሬት ላይን ሞሽን የምንለው ወደዚህ ልመለስና ስትሬት ላይን ሞሽን ማለት the motion of an object along straight line path አንድ ኦብጀክት ስትሬት ላይን ፓዝ ላይ ሙቭ ካደረገ ሞሽኑ ምንድነው? ስትሬት ላይን ሞሽን ወይም ሬክቲሊነር ሞሽን ተብሎ ይጠራል። ስለ ሬክቲሊነር ሞሽን ወይም ስለ ሞሽን ስናወራ አንደኛውና የመጀመሪያው ምንድነው ብያቸዋለሁ? ፖዚሽን ነው። ሁለተኛው ደግሞ ምንድነው? ዲስታንስ ዲስፕሌስመንት እያልን ያስተማርናቸዋለን። ዋት ኢዝ ዲስታንስ? ዲስታንስ ማለት ምንድነው? ዲስፕሌስመንት ማለት ምንድነው? እዚህ ጋር ዲስታንስ እና ዲስፕሌስመንትን ዲፋይን ማድረግ ሳይሆን ሁለቱ መቼ እኩል ይሆናሉ፣ አንዱ መቼ ከአንዱ ይበልጣል የሚለውን ዲስከስ አድርገን እናደርጋለን ማለት ነው። ዲስታንስ ማለት ቶታል ፓዝ ነው። ቶታል ፓዝ ኦፍ አን ኦብጀክት ፎሎድ ባይ ዘ ጊቨን ታይምስ። ለምሳሌ ዲስታንስ የምንለው ቶታል ፓዝ ትራቭልድ ባይ ቦዲ አት ኤ ጊቨን ታይም ኢንተርቫልስ ማለት ነው። ለምሳሌ አንዱ እዚህ ጋር ይሄ ቤታችሁ ቢሆን እዚህ ጋር ቤታችሁ ቢኖር እዚህ ጋር ደግሞ ስኩል ቢኖረን ስኩል ይሄ ትምህርታችሁ ቢሆን ከዚህ ጋር ተነስቶ አንድ ተማሪ እዚህ ጋር ይመጣል። ዘን ለምሳሌ ይሄኛውን S1 ልበላት፣ S2 ልበላት፣ እቺን S3 ልበላት። ኦኬ ከዚህ ተነስቶ አንድ ተማሪ እስከዚህ ቢመጣ ይሄ አጠቃላይ ፓዙ ይሄ ከዚህ እስከዚህ ትራቭል ያደረገው ቶታል ፓዝ ወይም ሌንግዙ ምን ተወጥራል? ዲስታንስ ተብሎ ይጠራል። ዲስታንስ ማለት ስለዚህ ምንድነው? ቶታል ፓዝ ትራቭል ባይ ዘ ቦዲ ኢን ኤ ጊቨን ታይም ማለት ነው። ከዚህ ጋር ተነስቶ እዚህ ጋር ይደርስ አጠቃላይ ትራቭል ያደረገው ቶታል ሌንግዝ ምን ተብሎ ይጠራል? ዲስታንስ ተብሎ ይጠራል። በደንብ ያዙ። ዲስታንስ ተብሎ ስለዚህ ዲስታንስ ማለት ቶታል ሌንግዝ ነው ማለት ነው። ዲስታንስ ማለት ቶታል ሌንግዝ ነው። ያ ማለት ዲስታንስ የምንለው ኳንቲቲ ምንድነው? ፓዝ ዲፔንዳንት ነው። ፓዝ ዲፔንዳንት ነው። ፓዝ ዲፔንዳንት ማለት በኢኒሻል እና በፋይናል ፖይንቱ ላይ ዲፔንድ አይሆንም። በአጠቃላይ ፓዙ ላይ ነው ዲፔንድ ሊሆን የሚችለው ማለት ነው። ለዚህ አሁን ዲስታንስ ስንት ነው ብትላቸው ይሄ ለምሳሌ ምናል ይሄ ዲስታንስ 1 ሲደመር ዲስታንስ 2 ሲደመር ዲስታንስ ብታረጉት ምሳቸዋል ቶታል ሌንግዝ ውስጣቸዋል ማለት ቶታል ሌንግዙ ምን ሆነ ማለት ነው? ዲስታንስ ትራቭልድ ተብሎ ይጠራል። እዚህ ጋር ዲስታንስ ትራቭልድ የምንለው ቶታል ሌንግዝ ትራቭልድ ባይ አን ኦብጀክት from the starting point to the destination point or to the final point ማለት ነው። ኦኬ ይሄንን ማይዝ ይኖርባቸዋል ማለት ነው። ሌላው እንደነገርኳችሁ ዲስታንስ ምንድነው? ፓዝ ዲፔንዳንት ነው። ደግመዋለሁ፣ ፓዝ ዲፔንዳንት ነው። ያ ማለት በኢኒሻል ፖይንቱ እና በፋይናል ፖይንቱ ላይ ዲፔንድ አይሆንም። ሌላው ዲስታንስ ስካላር ነው። ስካላር ማለት ዲስታንስ ምንጊዜም በማግኒቲዩድ ብቻ ነው የሚገለጸው። በዳይሬክሽን ሊገለጽ አይችልም። በማግኒቲዩድ ብቻ። ይሄ ማለት always is positive number, right? positive number ነው የሚሆነው። always positive ምን መሆን አይችልም። ዲስታንስ ኔጌቲቭ መሆን አይችልም ማለት ነው። ዲስታንስ ፖዚቲቭ ኦር ምን መሆን ይችላል? ዜሮ መሆን ይችላል። ሞሽን ከሌለ ዜሮ ነው የሚሆነው። ስለዚህ ምን ይሆናል ማለት ነው? ዲስታንስ ስካላር ኳንቲ ነው። always positive value ነው የሚኖረው። ያ ማለት ዲስታንስ በዳይሬክሽን ልንገልጸው አንችልም ማለት ነው። ምክንያቱም ይሄ ፓዝ ዲፔንዳንት ስለሆነ ማለት ነው። ቅድም እንደነገርኩ ይሄም ፓዝ ዲፔንዳንት ያደርጋል። ሁለተኛ ዲስታንስ ምንጊዜም ከማግኒቲዩድ ኦፍ ዲስፕሌስመንት ጋር ይበልጣል ወይም እኩል ሊሆን ይችላል እንጂ ከዲስፕሌስመንቱ ወይም ማግኒቲዩድ ዲስፕሌስመንቱ ሊያንስ አይችልም። ኢትስ ኦልዌይስ ግሬተር ዛን ዋት ኢት ካን ቢ ሞር ዛን ኦር ኢኳል ቱ ማግኒቲዩድ ኦፍ ዘ ዲስፕሌስመንት። እቺ ልትሰመርባት ይገባታል። ማግኒቲዩድ ኦፍ ዲስፕሌስመንት ስንል ምን ማለታችን ነው? ይሄ ዲስታንስ የምንለው ወይም ከዚህ እስከዚህ ያለው ርቀት አንድ ኦብጀክት በስትሬት ላይን ላይ ሲንቀሳቀስ ዲስታንሱ ከማግኒቲዩድ ኦፍ ዲስፕሌስመንቱ ጋር እኩል ሊሆን ይችላል ወይም ከማግኒቲዩድ ኦፍ ዲስፕሌስመንቱ ጋር ምን ሊበልጥ ይችላል እንጂ ሊያንስ አይችልም። ምን ጊዜም ቢሆን ማለት ነው። ደግሞዋል ዲስታንስ ሞር ዛን ኦር ኢኳል ቱ ማግኒቲዩድ ኦፍ ዲስፕሌስመንት ከማግኒቲዩድ ዲስፕሌስመንቱ ይበልጣል ወይም ሊያንስ ይችላል፣ ሊበልጥ ይችላል፣ እኩል ሊሆን ይችላል እንጂ ከማግኒቲዩድ ዲስፕሌስመንቱ ምን መሆን አይችልም፣ ማነስ አይችልም ማለት ነው። ዚስ ዘ ኮንሰፕት ኦፍ ዋት ዲስታንስ። ስለዚህ ዲስታንስ ማለት ምንድነው? ዲስታንስ ማለት ቶታል ፓዝ ትራቭልድ ባይ አን ኦብጀክት ዘ ጊቨን ታይም ነው። ሁለተኛ ስካላር ኳንቲቲ ነው። እንደዚሁም ምንድነው? ፓዝ ዲፔንዳንት ነው። እንደዚሁ አራተኛ ኢት ኢዝ ሞር ዛን ኦር ኢኳል ቱ ዘ ማግኒቲዩድ ኦፍ ዲስፕሌስመንት ብለን እንየዋለን ማለት ነው። ይህንን መያዝ ይኖርባቸዋል ማለት ነው። ኦኬ ሌላው ምንድነው? ዲስፕሌስመንት ነው። ዲስፕሌስመንት ሲምፕሊ ዲስፕሌስመንት ኢዝ ቼንጅ ፖዚሽን። ለምሳሌ አሁንም እዚህ ጋር ላስቀምጥ።
ለምሳሌ እዚህ ጋር አንድ ሰው እዚህ ጋር ብንወስድ አንድ ሰው ከዚህ ጋር ከ10 ሜትር ላይ ከኦሪጂኑ 10 ሜትር ላይ ወይም ሪስፔክት ዘ ኦሪጂን ከዚህ ተነስቶ እዚህ ጋር ቢመጣ እዚህ ጋር ይመጣ እንትን ነበር this what x ኢኒሻል ይሄኛው ምንድነው x ፋይናል። ስለዚህ ፖዚሽን ምን አድርጓል? ቼንጅ አድርጓል። ከስንት ወደ ስንት? ከ10 ሜትር ወደ 40 ሜትር ፖዚሽን ቼንጅ አድርጓል። ኢኒሻል ፖዚሽን ስንት ነው? 10 ሜትር። ፋይናል ፖዚሽን ስንት ነው? 40 ሜትር ነው። ስለዚህ ዲስፕሌስመንት is equal to ምንጊዜም ወይም ዲስፕሌስመንት ማለት ቼንጅ ፖዚሽን ማለት ነው። ቼንጅ ፖዚሽን ማለት ነው። ቼንጅ ፖዚሽን። ስለዚህ ዲስፕሌስመንት ወይም ይሄንን እንደዛ አድርጌ ልጻፈው ዲስፕሌስመንት ኦር ቼንጅ ኤክስ ኢኳል ቱ ምን ይሆናል? ኤክስ ፋይናል ማይነስ ኤክስ ኢኒሻል ይሆናል ማለት ነው። ይህቺ ደግሞ ማለት ስንት ሆናለች? 40 ሜትር ማይነስ ምን ይሆናል? ይሄ 10 ሜትር ይሆናል ማለት ነው። ስለዚህ ስንት ይሆናል? 30 ሜትር ይሆናል ማለት ቼንጅ ፖዚሽን። ይሄ ምን ተብሎ ይጠራል? ዲስፕሌስመንት ተብሎ ይጠራል ማለት ነው። ስለዚህ ዲስፕሌስመንት ማለት ቼንጅ ፖዚሽን ወይም ዲስፕሌስመንት ማለት the shortest distance straight line distance between the initial position and the final position ይሄ ነው መያዝ አለበት። displacement is the shortest straight line distance between the initial position towards the final position ከዚህ እስከ ከኢኒሻል ፖዚሽኑ እስከ ፋይናል ፖዚሽኑ ያለው straight line shortest distance ምን ተጥራል? ዲስፕሌስመንት ተብሎ ይጠራል። ስለ ዲስፕሌስመንት ማለት it is the shortest distance line between the initial and the final position of what an object ኦብጀክቱ ከተነሳበት እስከ መጨረሻው ድረስ ወይም እስከ ፋይናል ፖዚሽን ድረስ ያለው ስትሬት ላይን ሾርተስት ዲስታንስ ምን ተብሎ ይጠራል? ዲስፕሌስመንት ተብሎ ይጠራል። ዲስፕሌስመንት ተብሎ ይጠራል። ሌላው ዲስፕሌስመንት የምንለው ቬክተር ኳንቲቲ ነው። ያ ማለት ማግኒቲዩድ አለው፣ ሁለተኛ ዳይሬክሽን አለው። ይሄ ማለት ቬክተር ኳንቲቲ ስንል ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል፣ እንደዚሁም ምን መሆን ይችላል? ዜሮ መሆን ይችላል። ለምሳሌ ቼንጅ ኤክስ ለምሳሌ አሁን ለምሳሌ ቼንጅ ኤክስ እዚህ ጋር መጥቷል 30 ሜትር መጥቷል። ይሄ ማለት ፕላስ 30 ሜትር ማለት ሞሽን ወዴት ነው ማለት ነው? towards the right ወይም the positive x axis ይሄው ወደዚህ መጥቷል ማለት ነው። ይሄ ማለት ዲስፕሌስመንታችን ሆነ ፖዚቲቭ መጥቷል። ሞሽን ወዴት ሆነ? ወደ ራይት ሆነ ማለት ነው። እሺ ለምሳሌ ሞሽኑ እንደዚህ ቢሆን ከዚህ ወደዚህ ቢሆን ከዚህ ወደዚህ ቢሆን ምን ይሆናል? ቼንጅ ኤክስ is equal to ኤክስ ፋይናል ማይነስ ኤክስ ኢኒሻል ይሆናል ማለት ነው። ከዚህ ወደዚህ መጣ ኤክስ ፋይናሉ ስንት ነው የሚሆነው? ኤክስ ፋይናሉ 10 ሜትር ይሆናል። ኤክስ ኢኒሻሉ ስንት ይሆናል? 40 ሜትር ይሆናል። ስለዚህ ቼንጅ ኤክስ ኢኳል ስንት ይሆናል ማለት ነው? ማይነስ 30 ሜትር ሆነ ማለት ነው። አያችሁት? ስለዚህ ኔጌቲቭ ከሆነ ሞሽኑ ወዴት ነው ማለት ነው? ኢን ዘ ሌፍት ዳይሬክሽን ነው ወይም ወደ ኔጌቲቭ ኤክስ አክሲስ ነው ማለት ነው። ስለዚህ ዲስፕሌስመንት ምን ሆነ ይችላል? ፖዚቲቭ መሆን ይችላል። ዲስፕሌስመንት ምን ሆነ ይችላል? ኔጌቲቭ ይሆናል። ፖዚቲቭ የሚሆነው መቼ ነው? ሞሽኑ ዘ ራይት ሲሆን፣ ኔጌቲቭ የሚሆነው መቼ ነው? ሞሽኑ ዘ ሌፍት ሲሆን ማለት ነው። ሁለተኛ ዲስፕሌስመንት ቼንጅ ኤክስ ምን ይሆናል? ዜሮ ይሆናል። መቼ? ይሄ ማለት ኤክስ ፋይናሉ ከኤክስ ኢኒሻሉ ጋር እኩል ህይወት ከሆነ ማለት ነው። ራውንድ ትሪፕ ከሆነ ራውንድ ትሪፕ ማለት ለምሳሌ ኦብጀክቱ ከተነሶ እዚህ ጋር ደረሰ መልሶ እዚህ ጋር ቢመጣ ወይም ከተነሳበት ጋር መልሶ ይመጣ ከሆነ ፋይናል ዲስፕሌስመንቱና ፋይናል ፖዚሽንና ኢኒሻል ፖዚሽኑ ምን ሆነ? እኩል ሆነ ማለት ነው። በዚህ ጊዜ ቼንጅ ኤክሳችን ምን ሆነ ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ ዲስፕሌስመንት ምን መሆን ይችላል? ዜሮ መሆን ይችላል። ዲስፕሌስመንት ፖዚቲቭ መሆን ይችላል። ዲስፕሌስመንት ኔጌቲቭ መሆን ይችላል ማለት ነው። ይሄንን መያዝ ይኖርባቸዋል ማለት ነው። ሌላው እዚህ ጋር ዲስፕሌስመንት ምንድን ነው? ፓዝ ኢንዲፔንዳንት ነው። ቅድም እንዳሳያችሁ ፓዝ ዲፔንዳንት ማለት ልክ ይሄንን በአጠቃላይ ፓዝ ኮንደር አድርጊያለሁ ዲስታንስ ላይ። ነገር ግን ይሄኛው ዲስፕሌስመንት ማለት ከዚህ ሾርተስት ዲስታንስ ቢትዊን ዘ ኢኒሻል ኤንድ ዋት ዘ ፋይናል ፖይንት ስለሆነ ከዚህ ከኢኒሻሏ እስከዚህ ያለችዋ እቺ ሾርተስት ፓዝ እቺና ዲስፕሌስመንት የምንላት። ስለዚህ ዲስፕሌስመንት ማለት በሁለቱ ፖዚሽን መካከል ያለች ስትሬት ላይን ዲስታንስ ዲስፕሌስመንት ተብላ ትጠራለች ማለት ነው እንጂ ከዚህ እስከዚህ ያለው አይደለም። ዲስፕሌስመንት ማለት ከዚህ እስከዚህ ያለው ሳይሆን በሁለቱ መካከል ያለቻት ስትሬት ላይን ምን ተብላ ትጠራለች? ዲስፕሌስመንት ተብላ ትጠራለች ማለት ነው። እዚህ ጋር ሌላ ሀሳብ እንግዲህ ቅድም እንደነገርኳችሁ ማግኒቲዩድ ነው። ማግኒቲዩድ ዲስፕሌስመንት ይሄ ማለት ነው። ማግኒቲዩድ ኦፍ ዲስፕሌስመንቱ ለምሳሌ ከዚህ ያለው ዲስታንስ ከዚህ ዲስታንስ ጋር እኩል አይደለም። ስለዚህ ማግኒቲዩድ ኦፍ ዲስፕሌስመንቱ ምንጊዜም ከማግኒቲዩድ ዲስታንሱ ያነሰ ሊሆን ይችላል። ሁለተኛ ከዲስታንሱ ጋር ምን ሊሆን ይችላል? እኩል ሊሆን ይችላል። ለምሳሌ አሁን በዚህ ላይ ዲስታንሱ ከማግኒቲዩድ ኦፍ ዲስፕሌስመንቱ ቼንጅ ኤክስ ባደረገው ስንት ይሆናል? ይሄ 30 ሜትር ይሆናል።
ምክንያቱም ከዚህ ወደ ስለሆነ የመጣው ዲስታንሱም ዲስፕሌስመንቱም እንደሚሆነው እኩል ነው የሚሆነው ማለት ነው። ስለዚህ ዲስታንስ ስንት ነው? 30 ሜትር ይሆናል። እዚህ ጋር ስንመጣ አሁንም ዲስታንስ ስንት ይሆናል? ዲስታንስ ኢኳልስ ማግኒቲዩድ ኦፍ ዲስፕሌስመንት ብናደርገው አሁንም ስንት ይሆናል ማለት ነው? 30 ሜትር ይሆናል ማለት ነው። ምክንያቱም ከዚች ወደዚህ ሲመጣ ዲስታንሷም ዲስፕሌስመንቷም ስንት ነው? 30 ሜትር ናት። ከዚህ ወደዚህ ቢመጣም ዲስታንስ ስንት ነው? 30 ሜትር ነው። ዲስፕሌስመንቱ ስንት ነው? -30 ሜትር ነው። ማግኒቲዩዱ ግን ስንት ነው? 30 ነው የሚሆነው። ስለዚህ ስትሬት ላይን ሞሽን ከሆነ ቀጥ ያለ መስር ዳይሬክሽን ሪቨርስ ካላደረገ ዲስፕሌስመንቱና ዲስታንሱና ማግኒቲዩድ ዲስፕሌስመንቱ ምን ይሆናሉ? እኩል ይሆናሉ ማለት ነው። እደግመዋለሁ። ሪቨርስ ዳይሬክሽን ከሌለው ወይም ዳይሬክሽን ቼንጅ ካላደረገ ወይም ከዚህ እንደዚህ ወደዚህ ካልተመለሰ ከዚህ እስከዚህ ከመጣ ዲስታንሱ ከማግኒቲዩድ ዲስፕሌስመንቱ ጋር ምን ይሆናል? እኩል ይሆናል። ያ ማለት ዲስታንሱም 30 ሜትር ይሆናል። ማግኒቲዩድ ዲስፕሌስመንቱም ስንት ይሆናል? 30 ይሆናል ማለት ነው። እዚህም ጋር ስንመጣ ከዚች ወደዚች ቢመጣ ዲስታንሱ ስንት ነው? 30 ሜትር ይሆናል። ማግኒቲዩድ ዲስፕሌስመንት ስንት ይሆናል? 30 ይሆናል ማለት ያ ማለት ሁለቱም ምን ሆነ ማለት ነው? እኩል ይሆናል ማለት ነው። ማግኒቲዩድ ኦፍ ዲስፕሌስመንት እና ዲስታንስ እኩል የሚሆኑት ሞሽን ነው ቀጥ ያለ ስትሬት ላይን ሞሽን ሲኖር ማለት ነው። ሪቨርስ ካላደረገ ወይም ወደዚህ ሪቨርስ ከመጣ ወይም ዳይሬክሽን ቼንጅ ካደረገ ግን ምን አይሆንም? ዲስታንሱና ማግኒቲዩድ ዲስፕሌስመንቱ እኩል ሊሆን አይችልም ማለት ነው። ስለዚህ እኩል የሚሆኑ መቼ ነው? ስትሬት ላይን ሞሽን ብቻ ሲኖር ነው። ወይም ዳይሬክሽን ሪቨርስ ካላደረገ ሁለቱ እኩል ይሆናሉ ማለት ነው። ከዛ ውጭ ግን ዲስታንስና ማግኒቲዩድ ዲስፕሌስመንቱ ምን ሊሆን አይችልም? እኩል ሊሆን አይችልም ማለት ነው። ስለዚህ አሁን ምን አይተናል? ስለ ፖዚሽን አይተናል፣ ስለ ዲስታንስ አይተናል፣ ስለ ዲስፕሌስመንት አይተናል። ዲስታንስ ማለት ቶታል ሌንግዙ ነው። ዲስፕሌስመንት ማለት ሾርተስ ዲስታንስ ነው። ሾርተስ ዲስታንስ ነው በኢኒሻል እና በፋይናል ፖይንት መካከል ያለ። ሌላው ዲስታንስ ፓዝ ዲፔንዳንት ነው። ዲስፕሌስመንት ምንድን ነው? ፓዝ ኢንዲፔንዳንት ነው። ሌላው ማግኒቲዩድ ዲስፕሌስመንቱ ከዲስታንስ ጋር እኩል ሊሆን ይችላል ወይም ከማግኒቲዩድ ዲስፕሌስመንቱ ያንሳል ማለት ነው። ነገር ግን ከማግኒቲዩድ ኦፍ ከዲስታንስ ትራቭሉ ጋር ምን መሆን አይችልም? መብለጥ አይችልም ማለት ነው። ይሄችን ኮንሰፕት ማየት ይኖርባቸዋል ማለት ነው። በዚህ መንገድ የተለያዩ ጥያቄዎችን ልንሰራ እንችላለን ማለት ነው። ስለዚህ በዚች ሀሳብ ወይም በዚህ ለሰን ላይ ስለ ኬኔማቲክስ፣ ስለ ዳይናሚክስ፣ ስለ ሞሽን፣ ስለ ሪፈራንስ ፖይንት ወይም ፍሬም ኦፍ ሪፈራንስ፣ ስለ ፖዚሽን፣ ስለ ዲስታንስ፣ ስለ ዲስፕሌስመንት አሳይቻቸዋለሁ። የዲስታንስና የዲስፕሌስመንትን ዲፈረንስ አሳይቻቸዋለሁ። ከዚህ ቀጥሎ ደግሞ አሁን ማሳየት ምንድን ነው? ኤግዛምፕሎች ወይም በኑሜሪካል ቫሊዩ እንዴት ፖዚሽንን እንደምናገኝ፣ እንዴት ዲስታንስን ካልኩሌት እንደምናደርግ፣ እንዴት ዲስፕሌስመንትን እንደምናሰላ እናያለን ማለት ነው።